ልበል እንጂ ገና መሆንስ እንጃ አስከፋ ጋድር አንቺ ያሰባ ሁሉንም በልታ ተመቸሁ ከኔ ስለ ሰላም ፋሚሊ እንዴት ናችሁ? ቀናችሁ እንዴት ነው? ዛሬ እኔ ጋር በጣም አሪፍ ቀን ነች፣ ቅልል ያለች ቀን ነች። የእናንተም ቀን ደግሞ ብሩህ እና ቅልል ያለ ቀን እንዲሆን አሪፍ ቪዲዮዎች አዘጋጅቻለሁ። በእነሱ ላይ ሪያክት እናደርጋለን፣ ጥሩ ምላሽ እንሰጣለን ማለት ነው። መልካም ቆይታ ይኖረናል፣ ጥሩ ቆይታ ይኖረናል። ቪዲዮቹን ከመጀመሪያ በፊት ሰብስክራይብ አድርጉ ማለት ነው። ቀናችንን የበለጠ ለሶስት ነው ሰሩት ናሆም ብሩክና ሽፈራ እንደነው ታቀርቡ ዘፈን ነው ታቀርቡት ምን የሚባለው ምንድነው ርዕሱ? ባቡሬ ፊትማችን ያው በድምጻችን እንደ ቦብ የዓለምን ሕዝብ ሰላም ለማምጣት ነው። በድምጻችሁ ሰላም ለማምጣት የዓለምን ሕዝብ አንድ ለማድረግ እና የቦብ ማርሊን እንትን ነው ዛችሁና ምዘፍኑት ግን ባቡሬን ነው። የግሩፕ ስማችሁ ዋን ላቭ መጀመሪያኛን አንድ አርጉን ከዛ ያለምን እንሱ እየገፋን እሺ ለሌዋ ደሬዎ አንዛዬ ፍቅሬ አንቺን ያስ በእናታችሁ እስከ መጨረሻው ገባ ደሬ እኔስ መሄዴ ነው በጉተሳፍሬ አገኛት እንደሆን ለትንሸጋ ደሬ አንቺ ያሰባ ለቤገባ ደሬ አንቺ ያሰባ ለቤገባ ደሬ ሸከተፍ ያለ እሳት እየተፋ ያቲኔ ሀረርጆ ሄደ ይዟ ጠፋ ባቡር ዝንገባር ባቡር ዝንገባር ሳቴናው ባቡሬ ሳቴናው ባቡሬ በጣገሰገሰ ባክፊልዋ ያ ገጣጣቤ ሀለናው በየመገሩ ላይ እሳት እየጣለ የደሃቆት ብድር አቃጠለ ለቃር ወርጫ ግበር ረቀን እንደዚህ አሪፍ ባቡሬ ሩምዳታ አተታ አርጉመታ በጣም ነው ቀናችንን ያሳመሩት። ያለምን ሕዝብ ቁርጥርጥ አርጋችሁ ያለምን ሕዝብ ብትንትን አርጋችሁ ዋን ላቭ ምን እንለ የእናንተ በምንድን ነው? በድምጻዊነቱ ነው? ባስቀያሚው ነው? በምን ባስቀያሚው ነው? አሜን ከተቻለ በአማራው አለዛ ባስቀያሚው በእውነቱ በጣም አስቀያሚ ነው። በጣም እናመሰግናለን። አሪፍ ነው በእውነቱ በጎች የእግዚአብሔርን ቃል እየሰሙ ነው። አያችሁ ከውጪ እኛ እየጸለይን ባለንበት ሮጦ መጥቶ ቃል እየሰሙ ነው። ኢየሱስ ጌታ ነው። አሜን። ያው እንግዲህ ያያችሁ ነው። ይሄ መድረክ ሲሆን በቸርች ውስጥ በጎቹ እየሮጡ መጥቶ የእግዚአብሔርን ቃል እየሰማ ነው። ወንድሜ ዘመኑ ያለንበት ዘመን የመጨረሻ ነው። ሰው የእግዚአብሔርን ቃል መስማት እምቢ ቢል በጎች የእግዚአብሔርን ቃል መስማት ጀምሯል። ኢየሱስ ሊመጣ ቀርቧል። አሜን። ኢየሱስ ሊመጣ ቀርቧል። አሜን። ዛሬ ወደዚህ የመጡትን እንግዶች ናቸው። እያያችሁ ነው። የኢየሱስ መምጫ እንደተቃረበ በዚህ ማወቅ እንችላለን። እና እኛ እንመለስ ወደ እግዚአብሔር ቃል። እንደና ናችሁ? ምን እንበል? ምንም አንልም፣ እንለፍ። ከስራ እየገባ ነው። ሚስቱ ደግሞ ልጁን እያስተኛች ነው። እሺ
ይለይልሽ ነው። ቆሽታ ደብን ብሏል። ቆሽት ምንድን ነው? አሁን ማሳያችሁ ልጅ ደግሞ በጣም ጀንትል የሆነ ልጅ ነው። በጣም ገራሚ የሆነ ልጅ ነው። እስቲ እዩት። ማን ነው? ናታን አብዲሳ ይባላል። የተለየ ታለንት ያለ ሂሳብ ማባዛት ነው ማካፈል ጠይቀህ ማካፈል ነው እሱ ያለው። እሺ ስላለ እሺ 488000 እኮ ይጻፍ። እሺ 488000 ኮንፊደንስ ነው ሲካፈል ለስንት ሰው ላድርግልህ? ለ1950 ለ1950 በቃ 250 250 ልክ ነው። 2.50 መጥቷል። ጀግና ልጅ ነው። እስቲ ቀጣይ ደግሞ እንይለት። 1,250,000 ሲባዛ በ1160 አባዛ በደንብ ያልከኝ 1,250,000 በ1160 በ1160 አይደለ? እናንተም እየሰራችሁ ጋይስ 1 ቢሊዮን 450 ሚሊዮን ይመች። አንደኛ 366,000 ሲባዛ በ126,000 126,000 በጣም ብዙ ነው። ይሁን እስቲ 12 ሚሊዮን 600,000 አለኝ። አልጨረስኩም። እሺ በጣም የሚገርም ልጅ ነው። 461 ሚሊዮን 46 ቢሊዮን 116 ሚሊዮን። በስማ ጀግና ነህ ግጨው አንበሳ። ጋይስ ማትስ ላይ እናንተስ እንዴት ናችሁ? ራሳችሁን ጠይቁ። በጣም ልጁ ጥሎን ሄዷል ማለት ነው፣ እስከኔን ጭምር። ማትስ ላይ እኔ ብዙም አይደለሁም። እናንተስ እንዴት ናችሁ? እሺ ወደ ቀጣይ እንለፍ። ምንድነው የሚለው? ባልሽ የማያስቅ ነገር ሲያሳይሽ ለሱ ደስታ እስቲ ሴቶች ተማሩ። እሺ ለሱ ደስታ ስትል ነው። እሺ አያስቅም። ሙያ አለኝ ብሎ ጨውም ክኖርም ድብና አድርጎ ጨምሮበት አጥቦ ድጋሜ ሊጠቀመው እኩላሉ። ኧረ ተው በእህል እንደዛ ወንደላጤ እግዚአብሔር ይታችሁ ጨውና ክኖር እንዲጠፋ ብሎ እያጠበው ነው እና ይሞታል እንደ ይሄን ሁሉ እንቁላል። ፋይናል ሪዛልት ይላል። ሂሳብ ነው በተወደደ እንቁላል። እንግዲህ ዛሬ ሸርተቴም ካለ መንሸራተት ነው። አራዳ ልጆች ተነጋግፈን እንሸራተታል። በርበሬ ዳጣ ቆጭቆጫ ምንም አይለው አበሻ ምንም አይለው እባክህ። አቤሙያ አበሻ ሲያጣ ነው ችግሩ። ቢተን ልጃፈለ የሚተረለጠ አራዳ ልጆች ይመቻችሁ። እሺ ወደ ክፍል 16 ይላል። ተረኛ ናግባ ሲኦል ነው። እሺ ከኢንተርኔት ላይ የብልግና ቪዲዮ ዳውንሎድ በማድረግ ክፍል 72 ቆይ እንዳትነቃነቅ። ቪዲዮውን ዳውንሎድ የምታደርገው በቸርች ዋይፋይ ነው። ክፍል 104 ትሄዳለህ አንተ። ቆይ እንዳትነቃነቅ። ምስኪንነቷ ደግሞ ጭራሽ ቪዲዮውን ዳውንሎድ የምታደርገው በቸርች ዋይፋይ መሆኑ ሳያንስህ ፉል ስፔስ ሲልክ መዝሙር ነው የምትደልተው። አሁን ክፍል የለንም ለአንተ ምን እናድርግ? ና ልጠጋልህና ና ስልጣን ተጋራ ና በቃ ወደ ክፍል 16 ይቀልዱታል። እሺ ወደ ቀጣይ ምንድን እንደዚህ እየበላ ታዲያ ሰውነት የማይጨምረው ለምንድን ነው? እንደዚህ እየበላ
ማላሙጥ ወንድም ማላሙጥ ገደለኝ። እሺ እንግዲህ ደግሞ በአሁን ሰዓት በጣም አነጋጋሪ ስለሆነው ስለ አብነት ያለውን ነገር ሰምተን እንመለሳለን ማለት ነው። ሰዎች ስለሱ ምን አይነት አስተያየት ሰጡ? አብነት ማን ነው? ባጭሩ አብነት በጣም በዚህ ሰዓት አሪፍ ስራዎችን እየሰራ የሚገኝ ወጣት ነው። ወጣት ድምጻዊ ነው ማለት ነው። እንደውም ቀርቦ ከፍቅር አዲስ ጋር ኮላብ አድርጎ በጣም አሪፍ ስራዎችን ሊሰራ ዝግጅት ላይ ነው ብለን እናስባለን። እሱን በራሱ አንደበት የተናገረውን ነገር እናያለን ማለት ነው። እሺ መጀመሪያ ሰዎች ስለሱ የሰጡትን አስተያየት እስቲ እንስማና እንመለሳለን። በጣም አሪፍ ስራ እየሰራ ያለ ልጅ ነው። ስለዚህ እስቲ አብነት የሚገርም ስራ ይዞ ብሬክ ትሩ አረጋ አይደለ? ስለሱ ከዚህ በፊት ቪዲዮ ስንሰራ አንዳንዴም የደነስኩ ምናምን ስሰራላችሁ የነበረው ምክንያት ምን መሰላችሁ? ምልክት ወይ ይሄ አርአያ ሊሆናችሁ የሚችል አይነት ሰው ስለሆነ ነው። እሱን ደጋግማችሁ በእኔ በኩልም ያላችሁ ሰዎች እንድታዩት ስታገል የነበረው ምክንያቱም ምን መሰላችሁ? በጣም በቀላል መልኩ አቋራጭን ተጠቅሞ ሊታይ የሚችልበትን የተለያዩ ወዮች መሄድ የሚችል ሰው፣ ነገር ግን የራሱን አሻራ ጥሎ መሄድ አለበት። ያንን ለማድረግ እያየነው ነው። ላይክ 2 ቀን አንድ ስቱዲዮ ገብታችሁ አሪፍ ቢት ይሰጧችኋል፣ ያዝ ነው። ከዛ በኋላ ያዝ በለው ነው። በዚህ ሰዓት ምንም ደና ስራ የለም። የሚረሳ ስራ ሰርታችሁ ትታወቃላችሁ። ግን እናንተ የማይረባ ስራ ነው። ያንን ማድረግ የሚችል ሰው እኮ ነው ባላ። እኔ ዛሬ 9 ዓመት ምናምን ፌስቡክ ላይ ለመጀመሪያ ጊዜ ያየው ጊዜ እንዴ ልጅ በጣም የሚገርም ራፕ ነው የሰማሁት ብዬ ኮሜንት ሁሉ ጽፌያለሁ በድሮ አካውንቴ ማለት ነውና ይሄ ስክሮል ስታረጉ ምናምን አንዳንዴ ልፍ ብሏችሁ ከዛ ልትመልሱ ስትሉ አምልጧችሁ የሚቀረው ነገር አለ። በቃ በዛው ጠፋብኝ። ከየላምጥ ደግሞ ለማግኘትም የተቸገርኩበት ምክንያት አሻራውን ሊለቅ ፍቃደኛ ያልሆነ ሰው ስለሆነ አይ ላይክ ዳት። ምንድነው ትሬንድ የሆነ ነገር ብሎ ትሬንድ ፎሎ ማድረግ ሳይሆን ትሬንድ ሴተር መሆን ማለት እንደሱ ነው። እያየነው ያለው ነገር እንዳለ ትሬንድ ፎሎወር ነው። ላይክ ምንድነው ፋሽኑ what do I do ምን ቶሎ የሆነ ነገር ባረግ የቱ ነው ቶሎ ባንዴ ፑፍ አርጎ የሚያሳየኝ ፈጣን ነገር ነው እያሳደድን ያለን። እሱ ግን አሻራውን ይዞ አጥቅጦ ብትሄዱ ከድሮ ጀምሮ ነው ራሱን ሆኖ ያለው። አማራጮች እያሉት ያንን ትቶ ዝም ብሎ ቻበርቻቻ የሆነውን ፓዝ መሄድ ሲችል አላማውን መልእክቱን እንደያዘ ሁሌ የተጓዘ ሰው ማለት ነው። ማመን ጀግና ነው። በቃ ጀግና ነው። እሺ ሌሎችስ ይሄ ሙዚቃ ሰምታችሁታል መቼስ? ፍቅር አዲስ ነጋ ጥበብ ዛሬ ማተርሳ የሚለው ሙዚቃ አብነት ባለ ይባላል። ይሄ ልጅ ዝም ብሎ ፊቸሪንግ ገብቶበት ጽድት ያለ ስራ ሰርቶ ወዲህ ለትሬንድ ይሆናልና ሶ ዲስ ጋይ 10 ዓመት ነው የደፈውና ከዛ በላይ እኔ ለፍቷል። እኔ እንደሰማሁት ከሆነ ይሄ ልጅ በጣም ብዙ ጊዜ ፈሽቶበታል። በጣም ብዙ ጊዜ ታግሏል ስራው ላይ። እግዚአብሔር እንደዚህ አይቶ ደግሞ ሲከፍለው በጣም ደስ ይላል። ሁላችንም ደስ ሊለን ይገባል። ምክንያቱም አሁን ሰው ሁሉ አቋራጭ እየተጠቀመ ባጭሩ ያል ማለት በቃ ያን ያህል ሳይለፉ ቼንጅ የሚሆኑ ሰዎች እያየን ነውና ይሄ ልጅ ደግሞ ከ10 ዓመት በፊት በጣም ስራው ላይ ቆይቶበታል፣ ሰርቶበታል፣ ደክሞበታል። ያ ደግሞ ያን ጊዜ ጠብቆ ጊዜ ሲከፍለው በጣም ደስ ይላል። በጣም ደግሞ እኔ ወድጄለታለሁ ስራው። 16 ላይ ነው ማቀው ይሄ ልጅ ሳይፈሮችን ምናምን ይሰራ ነበር። አብነት በጣም የቆየ ልጅ ነው፣ በጣም የደከመ ልጅ ነው። ስለዚህ ኦፊሻል የሆነ ሪሚክስ አብሯት እንዲሰራ የጋረ ፑሽ ሁላችሁም የሆነ ነገር ማገዝ አለባችሁ። ይሄ ልጅ ሌትስ ሜክ ሂም ቢግ። በጣም የደከመ ልጅ ነው። እግዚአብሔርን እኔ ድሮ ነው ማቀው። ድሮ 10 ዓመት ማለት ቀልድ አይደለም። 10 ዓመት ራፕ እየሰራ ተስፋ ሳቆርጥ አሁን ድረስ መስራት ላይክ ሂፕ ሆፕ ጌም ውስጥ ያሉ ሰዎች ያውቁታል። በቃ አብነትን የማያውቅ የለም። በጣም ደክሞ እኔ ቅርብ ጊዜ ከሆኑ ሰዎች ጋር አያደ ኮንቨርሴሽን ይሄ ልጅ ግን ምንድነው በቃ ብዙ ዓመት ደከመና ላይክ ማንንም ማያውቀውም አይነት ይሄ በደንብ እየታወቀ አይደለም፣ በደንብ እየተሰማ አይደለም። አቢሊቲ ያለው ልጅ ነው ምናምን፣ ግጥሞቹ በጣም ነው የሚጸዱት ምናምን እና ሰው ከፍቅር አዲስ ነጋ ጥበብ ጋር ኮላብ አድርገው ትልቅ ስቴጅ ላይ በቃ ይሄ ቢግ ሃል ላይ ማቅረብ ያለበት ልጅ ነው እና በቅርቡ ከፍቅር አዲስ ጋር እንግዲህ ይሰራል አይሰራም የሚለውን ነገር እናያለን። በቅድሚያ ግን እስቲ ስራዎቹን ትንሽ ሃይላይት ላሳያችሁ። ስምሽ ካፌ መቼ ጠፍቶ ሳላይሽ የዋልኩት ቀን መምከላይ በርትቶ ደህና ነኝ ልበል እንጂ ደህና መሆንሽ እንጃ አስከፋውሽ መሰል ለምጃ ፍድ ማቅለያ አላቀር ነገር ልቤ ተከፍቶ አይታይ ነገር ይችላል የናፍቆት ምስክር በሆነኝ ነበር መውጣት ሞረድ ነጋችን እንዲቃና በቀና በቶሎ
ብዬሽ መግባት አስብና በጠና ለኛው ብዬ ጊዜ እንዲያጠር ጊዜ ባጣ ብቀጣ ባየሽኝ ካንቺ ውጪ ደስታ ከፊቴ እንደታጣ ጥዋት ማታ ስላንቺ እኔም አስባለሁ እንዳያሳስብሽ ብዬ ዝምታ መርጣለሁ እንዳታውቂብኝ ብዬ ባብተሽ እንዳታባቢኝ በሩቅ አይሻለሁ ደህና ነኝ ብትይ ደህና ለመሆንሽን አንደኛ እሺ ነላፍ እስቲ ያንን በሬ ዋልት ይዞት ያ ገበሬ አሯል የጣዱ ጥሬ ስታራግብ ያንን ወሬ አሰሩት ያንን በሬ ዋልት ይዞት ያ ገበሬ አሯል የጣዱ ጥሬ ስታራግብ ያንን ወሬ ተመልከት ቀልዳቸውን ውድድን ሙዳቸውን ዝድድብና ስለት የፈሪ ዱላቸውን በሌለ ሜዳ ዳሽ እሽቅድድማቸውን አይቀድምም ወይ ትራኩ መገንባት ምቹ መድረኩን አይቀድምም ወይ ስሪቱ ከሹመቱ በፊት ስልቱን አይሻልም መስራቱ አንድ መድረክ መገንባቱ መጀመሪያ መማሩ አንዱ ሌላን ማክበሩ አይሻልም ሐሳብ መስፈን መለማመድ ምን ይሉት ነው መጠማመድ በሬ ጠምዶ ሐሜት መልመድ ወሬ ወስዶ ዘፈን መግመድ አይደለ ገንዘብ አይደለ ዝና ሙልት ያስቀመጠኝ በዚህ ቁመና አይደለ ገንዘብ አይደለ ዝና ሙልት ያስቀመጠኝ በዚህ ቁመና ይችላል እና ጋይስ ይሄ ልጅ አይችልም በጣም ይችላል የሚችል ልጅ ነው በጣም ጀግና የሆነ ልጅ ነው እስቲ ፍቅር አዲስ ደግሞ ምን አለችው ከዚህ በኋላ አብረው ይሰራሉ አይሰሩም እስቲ ፍቅር አዲስ ምን አይነት ምላሽ ሰጠች የሚለው ነገር እኔ መሬታ ወደቀ ፍቅር አዲስ ደውላልኛለች እሷንም ከልብ ማመስገን እፈልጋለሁ እንዲሁም ሜሊክን በጣም አመሰግናለሁ ክብሩልኝ ድጋፋችሁ አይለይ ይመቻችሁ መልካም ምሽት ያው እንደሰማችሁት ነው ግልጽ ነው አብረው እንደሚሰሩ ግልጽ ነው ደውላለታለች ፍቅር አዲስ ስለዚህ አንድ መድረክ ላይ በቅርቡ እንደምናያቸው ግልጽ ነው በደንብ ልጁ ስለሚችል ስራቸውን እንጠብቃለን አሪፍ ስራ እንደሚሰሩ አብረው ማለት ነው ወደ ቀጣይ ኒድ ይመቻው አንተ ሰላም ነስ የገባው ሴቶች ይህን ስሙ እግር ማጠብ ወዳለሁ ዝቅ ብሎ መገዛት እንዴት ፍቅር እንደሚጨምር ሴቷ የምትወድ ወንዱ የሚገዛ ስራ ይቀያየራሉ እግዚአብሔር ያልሰጠንን ነገር ስለዚህ ባህሌን እወደዋለሁ እውነት ነው መውደድ አለባት ከመውደድ በላይ ግን ስትገዛ ፍቅር ይጨምራል እኔ ለሚስቴ እገዛላታለሁ ሳይሆን ሚስቴን ወዳታለሁ የሚል ወንድ የበለጠ ስራውን እግዚአብሔር የሰጠውን አሳይመንት እንዲወጣ ይረዳዋልና እኔ አሳይመንቴን ነበር የምወጣው እና በአሳይመንቴ ውስጥ አንዳንድ ጊዜ ችግር ይገጥመኛል ለምሳሌ እግር ማጠብ ወዳለሁ በሚገርም ሁኔታ እና ውሃ አሞቅና ዛሬ እግር መታጠብ አለ ካልኩት በጣም ይደነግጣል ምክንያቱም እኔ በሚዲያ ውጪ የምታወቀው በቃ ከፍ ብዬ ስበር ስለሆነ በቤት ገብቼ እንዴት ልገዛ እችላለሁ እንደዛ እንዲያስብ ነው የሚያደርገውና እኔ ግን የተሰጠኝ ማንነት መገዛት ስለሆነ እንግዲህ እኔ በረከቴን አታዘግይብኝ አባቴ እለዋለሁ አባቴ እና በጣም እየተጨነቀ ይታጣማል በጣም ደስታ ይጨምርልኛል እኔ ዝቅ ብሎ መገዛት እንዴት ፍቅር እንደሚጨምር እንዴት የበለጠ በቃ ለመኖር እንደሚያጓጓ ልነግር አልችልም ምክንያቱም ቤታችን ልጆች አሉን እንደነገርኩ ትምህርት ቤት ነው በዚህ ትምህርት ቤት ውስጥ እየሰለጠኑ ያሉ ልጆች አሉ ትምህርት ቤት ነው ተጨማሪ እህቴ ልጅ አለች 7ኛ ልጅና አንድ ክላስ በለው እነዚህ ልጆች ከኛ የሚማሩት ነገር ትዳራቸው ላይ ሄዱ አፌክት እንዳያረጋቸው እንደ እግዚአብሔር ሴት መጠንቀቅ አለብኝ ስለዚህ ሁሉ ጊዜም ቁልፉ በሴቷ እጅ ነው በአብዛኛው ያለው ምን አስተያየታላችሁ በዚህ ላይ እንግዲህ በትዳር ላይ በጣም ብዙ ትምህርት መማር ያለብን ይመስለኛል ማለት ነው ምክንያቱም እንደዚህ የተከባበረ በፍቅር የሞላ ቤተሰብ እንዳለ ሁሉ የዛኑ ያክል ደግሞ የጋጦት ህይወት የሚኖሩ አብዛኛው ማህበረሰብ ላይ ይታያል ማለት ነው በቃ የግድ የለሽነትና በቃ በመከባበር የሌለው ፍቅር የሌለው ሰላም የሌለው ኢቭን ትዳር ውስጥ ምን ነው ባልጀመርኩት ባልገባውበት የሚያስብሉ ትዳሮች አሉ ስለዚህ ራሳችንን እንለውጥ ራሳችንን እናዳብር ትዳር ትምህርት ይፈልጋል
እንደዚህ ትላልቅ ሰዎች ሲነግሩን ቢያንስ ከተሞክሯቸው ተወሰነ ነገሩን ቢያንስ ወስደን ማዳበርና መማር አለብን ብዬ አስባለሁ። ትዳር በጣም ደስ የሚል ነገር ነው። ፍቅር በጣም ደስ የሚል ነገር ነው። ሰው ካለም ድካሙ የሚያርፈው በፍቅር ነው ብዬ አስባለሁ። ማለት የሆነ የዓለም ድካሙን የሚያጣፍጠው ወይም በቃ ብዙ ፈተናውን የሚያጣፍጠው በቃ በሚሰጠውና በሚቀበለው ፍቅር ነው ብዬ ነው ማስበው። በቃ እንዴት ነው አንዳንዴ ህይወት ሲደክምሽ ትዳር አለኝ ልጆች አሉኝ ብለሽ የምትበረችበት መንገድ የለም። እሱ ትክክለኛ ነገር። በቤተ ክርስቲያንም ደግሞ ትዳር ትልቅ ነገር ነው አይደለ? ምሳሌነቱን በጣም ትልቅ ነው። በቃ ክርስቶስ ቤተ ክርስቲያንን እንደወደዳት አድርጎ ነው ባል ሚስቱን መውደድ ያለበት፣ ሚስትም ልክ እንደ ቤተ ክርስቲያን እና ሀሳቡ በጣም ትልቅ ነው። በጣም መልካም አመለካከት ነው ያለኝ። በቃ ማንኛውም ሴት እንደምትፈልገው መጽሐፍ ቅዱስ ላይ የተገለጸችው ልባሟን ሴት መሆን እጅግ ትልቅ መልካም ነገር ነው። በቃ የባሏ ልብ የሚታመንባት ደግ ሴት፣ ያቺ ትጉ ሴት፣ በቃ በጠዋት ተነስታ የምትተጋዋ ሴት፣ በቃ በትንሽ ትልቁ ባሏን የማታስጨንቀዋ ሴት፣ በቃ ልባሟ የሀሳብ ሴት፣ ከቀይ እንቁ የከበረችው በቃ ምድር ላይ ብዙ ቆንጆ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ የተባለላት ሴት፣ በቃ ያቺን መልካም ያቺን ልባም ሴት መሆን የማይመኝ ሰው አለ ብዬ አላስብም። ለምሳሌ ገንዘብ ብቻ ከሆነ ሀሳቤ ሌላው የህይወቴ ክፍል ይጎዳል፣ የሆነ ወይም ስራ ብቻ ከሆነ ይጎዳል። ስለዚህ ሰው ህይወቱን ባላንስ አድርጎ መኖር አለበት ብዬ ነው ማምነው። ስለዚህ በመንፈሳዊ እንዴት እየሄድኩ ነው፣ አካላዊ እንዴት እየሄድኩ ነው፣ ሌላም ደግሞ አእምሯዊ፣ ኢሞሽናሊ፣ ሶሻሊ ምናምን እንዴት ነው የምኖረው ብዬ እሱን ባላንስ ለማድረግ ነው መሞክረው። ጊዜንም በዛ ለመቃኘት ነው መሞክረው። እንዳልኩሽ አንድ ነገር ብቻ ሲጫንሽ ሌላው የህይወት ክፍልሽ ይጎዳል። ብዙ ነገር ታስቢያለሽ፣ ህልምሽም ብዙ ነው ብዬ አስባለሁ። እና ያንን ሀሳብ ካልከፋፈልሽው፣ ልክ ህይወት እንደ ፒዛ ናት። አንድ ስላይስ ነው ገንዘብ፣ አንድ ስላይስ ነው ስራ። ኢሞሽናሊ ሰው ኢሞሽናሊ፣ ፊዚካሊ፣ ሶሻሊ፣ ኢኮኖሚካሊ ምናምን እነዚህን ደህንነቶች በማስጠበቅ ውስጥ ነው የሆነ የተስተካከለ ህይወት ይዘሽ የምትኖሪው። ያው ከምንም በላይ እንዳልኩሽ ሰውነት እግዚአብሔርን የመምሰል ሂደት ውስጥ ነው የሚሰራው ብዬ ነው ማስበው። ስለዚህ የእሱን ትእዛዝ በመጠበቅ የእሱን የሰጠሽን ትእዛዛት በመጠበቅ ውስጥ ነው ብትወዱኝ ትእዛዜን ጠብቁ እንዳለው በዛ ውስጥ መመላለስ ነው ትልቁ የሰውነት ጥግ ማለት ነው። ግን ከዛ ውጪም ግን ምድር ላይ እስከኖርን ድረስ ሰውነትን ለማውረድ ባላንስድ ህይወት ለመኖር ነው የምሞክረው። ባለኝ ነገር ውስጥ የሆነ ነገር ላይ ስታክ ካደረግሽ ሌሎቹ ነገሮች ይጎዳሉ። እና ሶ ኢሞሽናሊ ደህና ነኝ ወይ፣ ስፒሪቹዋሊ ደህና ነኝ ወይ፣ ፊዚካሊ ደህና ነኝ ወይ፣ ሶሻሊስ ደህና ነኝ የሚለውን ጥያቄ ሰው መጠየቅ አለበት ምድር ላይ እስከኖረ ድረስ። አዎ ልክ የሆነው ሲጎል ደህና እንዳልሆንሽ ይሰማቻል። ሁሉም ጥሩ ሆኖ ከሰው ጋር ማትግባቢ ምናምን አይዞሌትድ ሰው ስትሆኚ ሶሻሉ ነገር ጎሏል ማለት ነው። ስለዚህ ያኔ ብቸኝነቱ ምኑም ይመጣል። ወይም ብቻ እነዚህ ነገሮች ባላንስድ በማድረግ ውስጥ መኖር ይመስለኛል ጥሩና ሞክራለሁ እንደዛ ለመኖር። ሌላ አምለሰት በጣም አሪፍ ሰዎችን እያቀረበች ትገኛለች። በጣም እናመሰግናታለን ማለት ነው። ጥሩ ትምህርት ነው ለኛ ለወጣቶች ትልቅ ትምህርት ነው ማለት ነው። ይመቻት። ጋይስ እንዴት ነው ማለት አንዳንዴ በቃ ትግስታተናል ማለት ይቻላል እንደዚህ ረጃጅም ነገሮችን ለመስማት ማለት ነው። ስለዚህ ሁላችንም ግን በተቻለን አቅም የመስሚያ ሊኖረን ይገባል ማለት ነው። የተወሰኑ ፓርቲዎችን ቢያንስ ደቅ ብለን መስማት መቻል አለብን ማለት ነው። ምክንያቱም ያው ቲክታክ ከመጣ በኋላ አጭር ነገሮችን ነው ሾርት እንደዚህ ረጅም ነገሮችን የመስማት ትግስት ያቆመን ነው። ግን ያው ጥሩ ትምህርቶችን የምናገኝባቸውን አንዳንድ ቻናሎች በተለይ አሁን አምለሰት ያቀረበቻት ወጣት በጣም ገጣሚ ትመስለኛለች። አሪፍ ተሞክሮ ነው የገለጸችበት መንገድ ምናምን በጣም ምርጥ ነው። ስለዚህ አሁን ደግሞ የኔ ኦዲየንሶች ደግሞ እንዳይደብራችሁ እንለፍ። ፍጥነት ፍጥነት
በፈስ ሽታ መሸማቀቅ ቀረ። ይህንን ቪዲዮ ለፈሳም ጓደኛችሁ ሼር ማድረጋችሁን አትርሱ። በሰዓትም እንግዲህ እጅግ በጣም አስገራሚና ብዙዎችን ያስደሰተ ዜና ከወደ ፈረንሳይ ተሰምቷል። ክርስቲያን የተባሉ ፈረንሳዊ ተመራማሪም እንግዲህ የፈስ ሽታ ወይም ደግሞ ሆዳችሁ የሚወጣውን የጋዝ ሽታ ሙሉ ለሙሉ ወደ ፈለጋችሁት ፍሌቨር የሚቀይሩ ኪኒኖች መስራታቸውን የተናገሩ። ይህ ኪኒንም እንግዲህ ሉቲን ማሪን ይባላል። ምንም አይነት የጎንዮሽ ጉዳት የለውም። ምግብ በምትወስዱበት ሰዓትም እንግዲህ ይህንን ኪኒን በመውሰድ የፈሻችሁን ሽታ ወደ ቸኮሌት፣ ቫዮሌት እንዲሁም ደግሞ የጽጌረዳና የጅንጅብል ሽታ እንዲኖረው ብቻ በማድረግ በቀላሉ መሳቀቃችሁን ማቆም ትችላላችሁ። እንዲሁም ደግሞ ይህንን ነገር እየገዛችሁ ለጓደኞቻችሁ መስጠት ትችላላችሁ ሲልም ጭምር መረጃዎችን እያወጣ ይገኛል። የዜናው እንግዲህ በዚህ ሰዓት ዓለምን እያስገረመ እንዲሁም ደግሞ ለበርካታ ሰዎችም መፍትሄ የሰጠ ነገር እንደሆነ ጭምር እየተነገረ ይገኛል። ይህ ነገር እንግዲህ በቶሎ ስኬታማ እንዲሆን እንዲሁም ደግሞ በእናንተ ላይ ቶሎ እንዲሰራና ውጤታማ እንዲሆን ከፈለጋችሁ በቀን ውስጥ ከ2 እስከ 6 ኪኒኖችን መውሰድ ይጠበቅባችኋል። ምንም አይነት የጎንዮሽ ጉዳት የለውም። የተሰሩት ሙሉ ለሙሉ ከተፈጥሯዊ ግብአቶች ብቻ ነው ሲልም እንግዲህ ተመራማሪው ክርስቲያን አሳውቋል ማለት ነው። ይህ ቪዲዮ ለሚያስፈልጉ ጓደኛችሁ መላካችሁን አትርሱ። መልካም ቀን ይሁንላችሁ። ኤር ፍሬሽነር በቃ ቀረ ማለት ነው። በቃ ፈስ በፈስ ማድረግ ነው። ቤትሽን ፈስ በፈስ በቃ ኪኒኖን አንዷን ትውጫለሽ። ቻው። እሺ እንለፍ። Se cayó. Fíjate. ¿Qué pasó? Se cayó. ¿Quién? La niña. ¿Cuál niña? La chimuela. እንዴት ነው ገባችሁ? Se cayó. ሳይዟን ¿Qué pasó? Se cayó. ¿Quién? አስባችሁታል? ጭንቀቷ ውስጥ ሆና ምንድን ነው በሰዓቱ እናንተ ብትሆኑ አስቡት እስቲ። La niña. ¿Cuál niña? La chimuela. እሺ እንለፍ። ያሳቀ እዚህኛው ድክም እዚህኛው መድከም ነው የሚያስቀው እንደው ምንድን ነው ያነሱት? ኮሜንት እናንብብ እስቲ። በጣም የሚያዝናኑ ኮሜንቶች ናቸው። እንለፍሽ። ቴክኖሎጂ ማለት ይሄ ነው። ቴክኖሎጂ አንዱ ምን ሲል ሰማሁት? እሺ ለኛ የማይሆን ነገር ከመሰለን በጊዜ ዞር ማለት ነው። የባህሩን ጨዋማነት ለማወቅ የባህሩን ሁሉ ውሃ ጠጥተን መጨረስ አይጠበቅብንም። ስለዚህ የማይሆናችሁ ስራ፣ የማይሆናችሁ ጓደኛ፣ የማይሆናችሁ ፍቅረኛ ጋር ካላችሁ እና እንደማይሆናችሁ ከተሰማችሁ ፈድ ዌስት ታይም ኢነርጂያችሁን ድሬን አታድርጉ። አመሰግናለሁ። እናመሰግናለን። እሺ ላፊ ጋይስ እንግዲህ የመጨረሻው ሰዓት ላይ ደርሰናል ማለት ነው። የመጨረሻው ሰዓትን ደግሞ እንደጀመርነው እንወጣለን ማለት ነው። የጀመርነው በሙዚቃ ነው። መውጫችንን በዘፈን ይሆናል ማለት ነው። በቀጣይ ሳምንት እንገናኛለን። መልካም ጊዜ፣ መልካም ቆይታ። ባይ 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 ባይ። ተመቸሁ ከኔ ስለራክ ምን አይነቱ ጨካኙ ሰሆንክ? አቤት ሆዴ አንተን መውደዴ ጣላረከኝ ነው ወይ ፍርዴ? ጣላረከኝ ነው ወይ ፍርዴ? ተመቸሁ